ዛሬ ለዚህ ነገር የመጨረሻ ቀን ዛሬ ለዚህ ታሪክ የአባት የመጨረሻ ቀን ኢየሱስ ክርስቶስ ለዚህ ቀንና ቆዳ እየተፈረካከሰ ላለው ነገር ዛሬ መጨረሻ ቀን ይህ ቀን የመጨረሻ ቀን ይህ ቆዳ በኢየሱስ ልንቀየር ኢየሱስ 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 ከዛ የእግዚአብሔር ሰው በሲሲቲቪ ያየሁትና አንድ ፓስተር የተፈወሰ ነበር ኮኖቶ የተነሳ ማለት ነው። እሱ የተነሳ እኔማ ፈወሳለሁ ብዬ ቀጥታ እሱ ጋር የደወልኩት ስለሁሉ ምክንያት ከጸለይልኝ በኋላ ጌታ ትኖሪያለሽ፣ በሕይወት ትኖሪያለሽ ብሎሻል ነው ያለኝ። ጊዜ ማሰጠው ብዬ ሮጥ ነው የመጣሁት። ከዛ ከጸለይልኝ በኋላ በቃ እንዳትፈሪ አለኝ። ከአሁን በኋላ አይመላለስም፣ ይሄ ቁስል አይመላለስም፣ ስር ነቀል ለውጥ ነው። ከአሁን በኋላ ግን እንዳትፈሪ አለኝ። ለምንድን ነው እንደዚህ የሚለኝ ብዬ ግራ ገባኝ። እንዳትፈሪ እያለ እሺ አልኩና ሄድኩ። ከዛ ልክ እንደነገረኝ ግልጥ ብሎ ነው የወጣው። እሱ ለካ አውቋል እንደሚወጣ። አሁን ነግሮኝ ሆስፒታል ገባሁ። ከዛ ነገርኩት። ምንም ችግር የለም በሕይወት ትኖሪያለሽ አለኝ። ያው ታክሜ ወጣ ዳንኩኝ ማለት ነው። ቁስሉ ረግፎ ያው አይታችሁ ነበር ካለ ሙሉ ሰውነቴ ነበር። እሷን ያያችሁ መጀመሪያ እሷን እዚህ ጋር ያያችሁ መድረክ ላይ ቶታሊ ከሚገርመኝ ነገር ምንድን ነው እሷ አንደኛ አዲስ ክርስቲያን ናት። ለማመስገን ብዙ ተነላቱ የለበሰች ልብስ ከሰውነቷ ጋር ተጣብቆ ነበር። የለበሰች ቢጃማ ምኑ ሁሉ ከቁስሉ ቁስል ሲባል አንድ ሰው ሙሉ ሰው ዛሬ የሚታዩት ፊት ምናልባት እዚህ አንዴ ከዚህ ጠርቼ ያውጣለች ሰዳይታችሁ ይሄ ፊት አልነበራትም። ምክንያቱም እያንዳንዱ ቦታ ላይ ውሃን አቋጥሮ ነበር። አንድ ድምፅ መጣ፣ ቆዳዋ ይቀየራል።
ዛሬ አንድ 3 ሳምንት እንደሆነ ተከታትላ መኪና ውስጥ አግኝ ነበር። እኔ መስመስከር ፈራለሁ ስል ነገርኳት። ካልመሰከርሽ እውነተኛ አትሁኝ፣ ሙሉነት አይኖርሽ ብዬ ነገርኳት። እኔ ምናልባት ከእኔ ጋር አብሮ ከሚሰሉ ወገኖች ከእኔ ጋር መንፈሳዊ ልጆች አሉኝና አስቸጋሪ ነበር። ይበልጥ አንድ ቦራይ በጣም አደጋ ውስጥ ነበር። የሰማሁት ሌላ በህይወቷ ላይ ይሆናል ነገር ሌላ፣ የሰማሁት ሌላ በህይወቷ ላይ ይሆናል ነገር ሌላ። ኋላ በእግዚአብሔር መጣ። ሁሉም ሰው ቀኝ እጆቻቸው ወደ ላይ አንሱና እግዚአብሔር እንደ ቃሉ ይመጣል በለዋል። ድገሙና እስቲ እግዚአብሔር እንደ ቃሉ ይመጣል በለዋል። አዋሳ የሄድኩ መንገድ ላይ ተደውሎ በጣም ነገሩ ሌላ ነገር ሆኗል ተብሎ ሲደውልልኝ አንድ እንግዳ ጭኜ ነበርና ስለ እሷን እዚህ ጋር አይቷል። ያሳዘናኝ ነገር ምንድን ነው? ትሞታለች አለ እንግዳው። ካላ በቃ ትሞታለች፣ እኔ በሽታውን አውቃለሁ። እኔ ደግሞ እንደማትሞት ጌታ ነግሮኛል። አትሞትም አለ። ሌላ ነገሮችን መጡ። ኋላ ስቦዋ ፍሬ ናትና ያ የበሰበሳ ማን የነሳው ሌላ ብርቱካን ነው። ፊቷ ብርቱካን አይመስልም። የሶስት ልጆች ነው አሉሽ። 3 ልጆች አሏት። የ3 ልጆች እናት ናት። ብዙ ነገር ነበረ ከኋላ የተደረገበት። ዛሬም ለእናንተ እነግራለሁ፣ ሰይጣን ይሰራል፣ ደግማ ይሰራም፣ ኢየሱስ ያፈርሳል። ቅድም እንዳልኩም ገና አዲስ ክርስቲያን ናት። ከተናገረች አንጀቴ ከበለው ነገር ምንድን ነው? ነቢይ መመስከር ፈራር ጽፌ ላምጣ እንዲያለች። ስለዚህ እንጂ ታሪኳ ብዙ ነው ወገኖች። አንድ ነገር ነግራችኋለሁ፣ እርግጠኞቹ ዛሬ ከእሷ ጋር አንድ የሆነ መልእክት ነው ይዤላችሁ የመጣሁት። ያው ምንድን ነው? ከታመመው ማንነት ውስጥ ያልታመመውን ማንነት ኢየሱስ ያወጣል። ሃሌሉያ። ዛሬ ደግሞ ምናልባት ሌላ ሰበር ዜና አለ። ቅድም እሷ አይታ የመጣችው መጋቢ ሙሌ፣ እኔ ከዛ ስገባ አይቼ ከየት ጋር የመጣ አምባሳደር ነው እያልኩ ነው። እስቲ ሙሌኩ እስቲ ይህን ሰውዬው የምታውቁት አውቃቸዋል። እሱ በራሱ ጊዜ ለሱም ሳልሰጥ ነው ወደ ተአምራት አድርገዋል። አሁን ያላችሁ ከሞት ተነስቷል የተባለችው ሰውዬው እሱ ነው። ሃሌሉያ። ዛሬ መጥቶ እዘጋሉ ኢቷን አውቃለሁ። መጥቶ ሙሌ እኮ መጥቷል ሲባል አላወቁትም። ወገኖች አንድ መልእክት አለ። ስትምት በደንብ ስሙ። ህይወታችሁ ሳይቀየር፣ ታሪካችሁ ሳይቀየር፣ ስማችሁ ሳይቀየር፣ ተግባራችሁ ሳይቀየር፣ ቀጠናችሁ ሳይቀየር ወደ ተቆፈረው ጉድጓድ አትገቡም እኮ ነው ያልኩት።